የወንድ ድንግልና በምን ይታወቃል? ባጨማመሩ ሲጨርሱ ማለት ነው። ይጮሃሉ ምናምን በቃ በጣም ይጮሃሉ። ምንድነው ከሴቶች ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? እሷም ለናት ናት ቀኝ እጅ መዳፍ የሳሎኔ የጓደቁ። ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው ከሰሞኑ መነጋገሪያ የሆኑና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ። እንደሰማችሁት እቺ ዮርዲ የምትባለው ሴትዮ ባል ምንድነው እያለች ትገኛለች። ሲጀመር ስለ ባል ለማወቅ አንቺ ሴት መሆን አለብሽ። አንቺ ደግሞ ሲጀመር የናይጄሪያ ወንድ ነው የምትመስዩ። ስለዚህ የምን ባል ነው ስለ ባል ራሱ መጠየቅ የለብሽም። እስቲ ጨምሩላት እናንተ። ሚስቴን እናቴ ቤት ስወስዳት ታስታውሳላችሁ? ግን እኔ ነኝ እዚህ ቤት ያመጣሁት። ኧረ በእናትሽ ቡናውን ስጭኝ። እሺ ነዋ፣ ከእኔ ጋር ተጫወቱ። አንተ ከቅዱስ ጋር ተጫወት። እንዴ ደግሞ ባለፈው የላክሽልኝ ምግብ በጣም ነበር የሚጣፍጠው። ቀጣይ ሁሉም ኢግኖር አለ። በእናትሽ ምግብ ስጭኝ። ማማን ጠይቃት ሂድና ከዛ በቃ ምግብ እንድትሰጡኝ ይሄን ላግዛችሁ። በጣም ትክክል። በጣም ነይ እንውጣ። አትሄጂም እንዴ? ቡና ጠጥተህ ትመጣለህ። በሩን ዝጋው ስትወጣ። ነይ በእናትሽ ተነሽ፣ ወደ ቤት እንሂድ። ኧረ እሷማ አትሄድም። እንደዚህ ነው የምታደርገው። እኔ ፊንገር ነኝ። ታስታውሳላችሁ? ግን እኔ ነኝ እዚህ ቤት ያመጣሁት። እጭ ራሱ ሚስቱን የእናቱ ቤት ወስዶ እሱን ረሱት ማለት ነው። ማዘሯንማ ያደረከው ነገር አለ እንጂ እንደዚህ አያደርጉም። የሆነ ጥፋት አጥፍተሃል፣ አስታውስ። ከልመና መልስ ብሎግ ልቤ ሰው ይወዳል። ልብስ ተቀየረ። ከዛ ጥርሳችን ተቦረሸ። እንዴት ስጋ ከልመና መልስ እኮ ነው ያለችው ጋይስ። ከልመና መልስ ስጋ እንዴ! ቅቤም አላት ጋይስ። ብቻዋን ነው ደግሞ የምትበላው። ከልመና መልስ እንደዚህ ይቻላል እንዴ? እንደዚህ ኮሜንቱን ላንብብላችሁ ማለት። ኮሜንቶቹ በሳቅ ነው የሚገላችሁ ነው የምላችሁ። አንድ ጊዜ ላንብብላችሁ። የት ነው የምትለምኚው? ኮላብ እናድርግ እህቴ። ለማኙማ እኔ ነኝ። እህት ኦንላይን ስልጠና ይኖርሻል ወይ? እኛም የራሳችንን ኮሜንት እንሰጣለን። የት አባቱ እህቴ ከአንቺ አርግዣለሁ። የወንድ ድንግልና በምን ይታወቃል? የወንድ ድንግልና በምን ይታወቃል? ባጨማመሩ ሲጨርሱ ማለት ነው። ይጮሃሉ ምናምን በቃ በጣም ይጮሃሉ። ከሴቶች በላይ ነው እንትን የሚሉት የብዙ አመት ሲጨርሱ ማለት ነው። አጨማመሩ ራሱ ግልጽ ነው እኮ ማለት ያው ግልጽ ነው። ሲጀምረው ነው ነገር ያስታውቃል። ድንግል ሴት መጀመሪያ ስትሆን እንደምታስታውቀው ያው እሱም ያስታውቃል ብዬ አስባለሁ። ጋይስ ማፈሩ ከኛ ነው። ምንም እኮ የእፍረት ምልክት አይታይባቸው። ግን እናንተ እስቲ የምታውቁ መልሱን በኮሜንት አሳውቁኝ። የወንድ ድንግልና በምን ይታወቃል? ወይስ እነሱ እንዳሉት ነው? እንዴ ቺት እያደረገባት
እናንተ ውቀጫቸው የታባቱ እንዴት ቺት ያደርግብሻል? እንዴ መጣሽ እንዴ? እናትሽና አባትሽን አገኘሻቸው? ተኝተዋል። እናትና አባትሽ ጋደም ብሏሉ። ምን ሆነ? እናትና አባቷን በዱላ መተቻቸው። Ajaiba kun sagalee fayyisaa birbitaatu World Cup Final Argentina versus Spain. Lamine Yamal, R.S. Pedro Porro, R.S. Williams, Ferran Torres. Oh wow! እንደዚህ ነው እንጂ እርሻን ፈታ እያሉ ነው ማረስ። ግን እንዴት ነው አይዲያው ከየት ነው የሚመጣላችሁ? አንዳንድ ሰዎች በጣም ነው የምታስቁኝ። በኢቢኤስ ቴሌቪዥን በተወዳጁ ፕሮግራም በእንተዋወቃለን ወይ ላይ የተፈጠረውን ነገር በባለፈው ቪዲዮ አሳይቻችሁ ነበር። አሁን ላይ ጥንዶቹ ሐሳባቸውን በቲክቶክ ላይ ገልጸዋል። አንድ ጊዜ ቪዲዮን አይተን እንመለስ። ሰሞኑን በእንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል። በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንደ አጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይህንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በዩኒስ ሚዲያ ላይ ቀርበናል። ያው እንደምታውቁት ሪሞት 30 እየተባልን ነው መንገድ ላይ ሪሞት 30 አንድ ጊዜ አትሳሳቱ እንጂ አበሻ ስም ያወጣላቸዋል። ለነሱም ሪሞት 30 የሚል ስም ወጣላቸው ማለት ነው። ያው መዛቁጭ ብልሽ ድንቅሽ ታያለሽ ደሞ እንዴት ተምሪያለሽ አንቺ ባምን አለብሽ ይኔ ልብ አንጠልጥለሽ እያስትዞሪያለሽ። ስሞት ማለበት ጥበብነሽ። የቀን ወጪዎት ስንት ነው? ምን የጡረታ ብር ነው? 100 ብር 100 ብር 100 ብር 100 ብር። የቀን ወጪ ስንት ነው? እኔ ደሞዜ ትክክለኛ ደሞዜ ልንገር አላፍርበትም 17000 ብር ነው የማገኘው በወር። ስለዚህ ኖርማሊ በቀን ወጪ ስንት ነው? አይ በቀን ወጪ የሚባል የለም። ምን በቃ ይሄንን ወስጄ ለሚስቴ ነው የምሰጠው። ሚስቴ ሁሉ ነገር ጨራርሳ ቀን ግፋ ካለ 400 300 አወጣለሁ። ቤትስ ልጆች ያሉ። የወር ገቢው ስንት ነው? 2000። በወር 2000 ብር ካገኙ እንዴት ነው በቀን 400 ብር የሚያወጡት? እና ምን ላድርገው? በቃ ደረቅ ነገር ሌላ ያለ ነገር እየሰሩ። አዎ ምን እንታዘዝ? ሎፍቲ ኢንተርቴይንመንት ከባድ ኢንተርቴይንመንት ነው። የቀን ወጪ ስንት ነው? የቀን ወጪ እንኳን አይገመትም። በልጆች ጋር ከሆነ እስከ 2000። በወር ምን ያህል ብር ትሰራለህ? በወር ያው እግዚአብሔር የፈቀደውን ትሰራለህ። እስከ 5ም 10000 በቀን 2000 ብር እያወጣ 10000 ብር በወር እያገኘህ እንዴት ነው? ምንም ጣጣ የለውም። ይሄን ቪዲዮ ባል ምንድነው ላለችው ሴትዮ አድርሱልኝ። 17000 ነው የሚያገኘው። ወስዶ እንዳለ ለሚስቱ ይሰጣል። ሚስትየው ደግሞ የሚደረገውን ነገር ታደርግላቸዋለች። አያችሁ ባል ማለት እንደዚህ ነው። ነገር ግን የእናንተ የቀን ወጪ ምን ያህል ነው? እስቲ በኮሜንት አጋሩ። What is your comfort foods? Ethiopian food. Back to Ethiopia. So Nick doesn't like Ethiopian food. No, he likes Ethiopian food. He just like every day injera is hard for him. It's clear. Every day. እቺ ታዋቂ የህንድ አርቲስት ናት። የልጅነት የሁላችንም ክረሽ ነበረች። አሁን ምንድነው የምትለው? እንጀራ በጣም ነው የምወደው፣ እንደ እንጀራ ቀን በቀን ነው የምበላው ነው እያለች ያለችው። ጎበዝ፣ እንጀራችን ህንድ ድረስ ደርሳለች። ምን እየጠበቃችሁ ነው? ይሄን ቪዲዮ ላይክ አድርጉ እንጂ። ከሰሞኑ እንግዲህ ተወዳጇ ድምፃዊት ቬሮኒካ ዳነ ትንሽ መታመሟን ገልጻ ነበረ። አሁን ላይ ድና ከሆስፒታል እንደወጣች ደግሞ በቲክቶክ ላይ አጋርታለች። አንድ ጊዜ አይተን እንመለስ። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ። እንዳትጨነቁ ልላችሁ ነው።
እንደዚህ ጋናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረው ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። ድምፃዊት ቬሮኒካ አዳነ እንግዲህ መታመሟንና አሁን ላይ ድምፃዊት ቬሮኒካ አዳነ እንግዲህ መታመሟንና አሁን ላይ እንደተሻላት ተናግራለች። እኔ በግሌ በጣም ነው የምትመቸኝ፣ በጣም ነው የምወዳት። እንደምታውቁት ደግሞ የቻናላችን ብራንድ አምባሳደር ነች። ካያችሁ የዩቲዩብ ቻናል ባነራችን ላይ እዚህ ጋር ወተርማርኩ ላይ ቬሮኒካ አለች እና በጣም ነው ማደንቃት። እንኳን እግዚአብሔር ጨርሶ ማረሽ። እነዚህ ግድግዳ ተደግፈው ጀርባቸውን ፎቶ የሚያስነሱት 4 የሀገሬ ልጆች 34 ኪሎ ግራም አሺሽ ወደ ሀገሬ ልታስገቡ ነው በሚል ነው ሳውዲ አረቢያ የያዘቻቸው። እነዚህ 8ቶቹ ደግሞ በተመሳሳይ 160 ኪሎ ግራም ጫት ወደ ሀገሬ ልታስገቡ ነው ብላ ነው የያዘቻቸው ብለው ነግረውናል። እንግዲህ እነዚህ ልጆች ሳውዲ አረቢያ ለመግባት በህጋዊም ሆነ በህገወጥ መንገድ የተለያዩ ፍዳዎችን አይተዋል። ሀገር ውስጥ የነበረን የመስገብገብ ባህሪ ተከትሎን ሳውዲ አረቢያ ድረስ ይዞኛል። በቃ በአቋራጭ ለመበልጸግ የሚደረጉ ጥረቶች እንግዲህ ሳውዲ አረቢያ በእንደዚህ አይነት ወንጀሎች ላይ የማያዳግም የሞት ፍርድ ነው ስትፈርድ የነበረው የምትፈርደውም ጭምር። ይሄንን እያወቅን ምን ያህል መስገብገብ ነው? አልፈን አንቀመጥ። እኔ ለወደፊቱ ሀገራችንን ያሰጋታል ብዬ የማስበው እንደዚህ አይነት ወንጀሎች ናቸው። ምክንያቱም የሀገራችን ትላልቅ ባለስልጣን የነበሩ ሌቦች ልጆቻቸውን ቢያንስ በሰረቁት ብር ቢዝነስ ሰርተው እንዲኖሩ አላደረጓቸው። $34,000 ነው በወር ማጠፋው አይነት ወሬ የሚያወሩ ናቸው። አባታቸው ከሼልፍ ላይ ዲግሪን ማስተርስን በቀላሉ ሲያነሳ ያዩ ልጆች ናቸው። ስለዚህ ስለ ትምህርት ምን የሚገባቸው ነገር አይደለም። አባታቸው የሰረቀው ብር አንድ ቀን ያልቃል። ባለቀ ሰዓት እነሱ ይህንን ብር የተለያዩ አሽሾች ተለማምደውበታል። ስለዚህ ወደ ሀገራቸው መጥተው ወይም ደግሞ ባሉበት ሀገር ላይ እንደዚህ ልጆች ልምምድ ማድረጋቸው አይቀርምና ሌብነት እንደዚህ አይነት ተጓዳኝ ውጤቶችም ይዞ ይመጣልና ባላችሁበት ባትስገበገቡ፣ በተለይ ሳውዲ አረቢያ አካባቢ ያላችሁ ሰዎች ባትስገበገቡ መልካም ነው። እንደሚታወቀው እንግዲህ ሳውዲ አረቢያ ምሕረት የማታውቅ አገር ናት። በተለይ ደግሞ እንደዚህ አይነት አደንዛዥ እጾችን የሚያስገቡ ሰዎች ላይ ምንም አይነት ምሕረት የላትም፣ በሞት ነው የምትቀጣው። ስለዚህ ፕሊዝ እባካችሁ ኢትዮጵያውያን ከእንደዚህ ነገር ተቆጠቡ። በሰው ሀገር ሄዳችሁ በዛ ላይ ደግሞ አደንዛዥ እጽ ለማስገባት መሞከር እብደት ነው። ከዚህ በላይ እብደት የለም እና በተለይ የማዳም ቅመሞች ፕሊዝ ራሳችሁን ጠብቁ። የዛሬው ቪዲዮአችን ይህን ይመስል ነበር። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ ማድረግዎን እንዳይረሱ። በሌላ በተሻለ ቪዲዮ እንገናኛለን። ቸርን ሰንብት። ሰብስክራይብ፣ ላይክ ማድረግ እንዳትረሱ።